ለዘመናት የሰው ልጅ በፊልሞችና በታሪክ የምናውቀው ዌርወልፍ ወይም የሰው ጅብ ከየት መጣ? በታሪክ ውስጥ እውነትን የነበሩ አስፈሪ የገዛ ልጁን አርዶ ስጋውን ለምግብነት እስከቀረበበት ክስተቶች አሉ። ዛሬ ወደ ጨለማው ታሪክ እንጓዛለን። እስከ መጨረሻው ተመልከቱ፣ ምክንያቱም እውነታው ከፊልሙ የበለጠ ያስፈራል። ሙሉ ጨረቃ በሰማይ ላይ በምትወጣበት ምሽት በጫካ ውስጥ ብዙ እንግዳ የሆኑ ለውጦች ይጀምራሉ። አጥንቶች ይሰባበራሉ፣ ቆዳ ይቀደዳል፣ ጥርሶች ወደ ስለት ይለወጣሉ። ይህ ተራ እንስሳ አይደለም፣ ግማሽ ሰው ግማሽ አውሬ። የዌርወልፍ ታሪክ መነሻው የዛሬ 1000 ዓመት ገደማ ወደ ጥንቷ ግሪክ ይወስደናል። ታሪኩም የሚጀምረው ሊካኦን በተባለ ጨካኝ ንጉሥ ነው። ንጉሡ ሊካኦን የአማልክት አለቃ ለሆነው ዜውስ ለመፈተን አሰበ። የገዛ ልጁን አርዶ ስጋውን ለምግብነት አቀረበ። ዜውስም በዚህ እጅግ ተቆጣ። ንጉሥ ሊካኦንንና ልጆቹን የሰው ስጋ ወደሚመገብ አውሬ ቀየራቸው። ወደ መጀመሪያው ተኩላ ሊካንትሮፒ ወይም ሰውን ወደ ተኩላ የመቀየር ርግማን ስም የመጣው ከዚህ ከንጉሥ ሊካኦን ስም ነው። ነገር ግን ታሪኩ በግሪክ አፈ ታሪኮች አላበቃም። በ16ኛው ክፍለ ዘመን በአውሮፓ በተለያዩ በፈረንሳይና በጀርመን እውነተኛ ሽብር ነገሰ። ሰዎች እውነትን ዌርወልፎች በመካከላችን አለው ብለው አመኑ። በጣም አስፈሪው ታሪክ የፒተር ስቴምፕ ታሪክ ነው። ይህ ሰው በጀርመን ይኖር የነበረ ሲሆን ሰይጣን አስማታዊ ቀበቶ እንደሰጠውና ያንን ቀበቶ ሲያጠልቅ ወደ ተኩላ እንደሚቀየር አመነ። ለዓመታት ሕፃናትና ነፍሰ ጡሮችን ሴቶችን በአውሬነት አድኖ በላ። በመጨረሻም ተይዞ በአደባባይ በጭካኔ ተገደለ። ያኔ ሰዎች ፍርሃታቸው እውን ሆነ። ጎረቤታቸው፣ ጓደኞቻቸው ወይም ዘመዶቻቸው በምሽት ወደ ተኩላ የሚቀየሩ መሰላቸው። ለመሆኑ ሳይንስ ስለዚህ ጉዳይ ምን ይላል? ይህ ሁሉ ፍርሃት ከየት መጣ? ሳይንቲስቶች ሁለት ዋና ምክንያቶች ያስቀምጣሉ። አንደኛው ሃይፐርትሮሲስ፣ ይህ የዌርወልፍ ሲንድሮም በመባል የሚታወቅ ብርቅዬ የጂን ጉድለት ነው። በዚህ በሽታ የተያዘ ሰው ፊታቸውን ጨምሮ በመላ ሰውነታቸው ጥቅጥቅ ባለ ፀጉር ይሸፈናል። ጥንት ዘመን ሰዎች ይህንን ሲያዩ ሰው ተኩላ ነው ብለው ይደነግጡ ነበር። ሁለተኛው ደግሞ ክሊኒካል ሊካንትሮፒ ይባላል። ይህ ደግሞ በጣም አስፈሪ የአእምሮ ህመም ነው። በሽታው የተያዘ ሰው ራሱን ሙሉ በሙሉ እንደ ተኩላ አድርጎ ያስባል። እንደ አውሬም ይጮኻል። በቅጠልና በስጋ መኖር ይጀምራል። ዛሬ ዌርወልፎችን በሆሊውድ ፊልሞች ብቻ የምናያቸው ቢሆንም የሰው ልጆችን በውስጥ ያለውን ጨካኝና አውሬያዊ ባህሪን ለመግለጽ የተጠቀሙበት ትልቅ ተምሳሌት ነው። ለመሆኑ ዛሬ ማታ ሰማዩ ተመልከቱት፣ ሙሉ ጨረቃ ናት። በሩን በደንብ ዝጉት፣ ምክንያቱም በጫካ ውስጥ የሚጮህ ተራ ጅብ ላይሆን ይችላል። ይህ ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው አስፈሪ ታሪክ እስከምንገናኝ ሰላም ሁኑ።